ሁሉ በእርሱ ላይ ጣሉት። የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 ላይ በስመ አብ በሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 እየተባለ በላይ በሰማያት በመላእክት በሊቃነ መላእክት በምድር በፍጥረታት ሁሉ የሚመሰገን ምስጋና፣ ውዳሴ፣ ቅዳሴ፣ አምልኮ የባህሪ ገንዘቡ የሆነ ገናናው አምላካችን ቅዱስ እግዚአብሔር ጨለማውን አስወግዶ ብርሃንን ሰጥቶ ቤተ መቅደሱ ለምስጋና ለቅዳሴ ለውዳሴ ለአምልኮ ሰብስቦናልና ክብርና ምስጋና ለጠራን በቤቱ ለሰበሰበን ለአምላካችን ለእግዚአብሔር ክብር በሰማይና በምድር ለስሙ ይሁን። ክቡር አባታችን መላከ መንክራት መምህር ደሴ አሻግሬ የደብራችን ዋና አስተዳዳሪ የዚህ ታላቅ መንጋ ጠባቂ የሁላችን አባት፣ ክቡር አቶ ሽባባው ፈንታሁን የደብራችን የሰበካ ጉባኤ ምክትል ሊቀመንበር፣ ክቡር መምህራችን መምህር አንዱዓለም የደብራችን ሰባኬ ወንጌል፣ ክቡር መምህራችን መምህር አመልማል ተፈሪ የደብራችን ሂሳብ ክፍል በዚህ ሰዓትና በዚህ ደቂቃ እግዚአብሔር ፈቅዶላችሁ ልቡናችሁን አንቅቶ እግሮቻችሁን አፋጥኖ በአባታችሁ በመድኃኔዓለም ፊት በረከትን ለመውረስ ደግሞ ከሁሉ በላይ ከሞት ወደ ሕይወት ታሪካችሁን የቀየረላችሁ እርሱ ነውና ፍቅሩ ገብቷችሁ ቤቱ የተሰበሰባችሁ የእግዚአብሔር ልጆች የእናታችን የድንግል ማርያም የአስራት የበረከት የቃል ኪዳን ያደራ ልጆች በወደደን ባፈቀረን ሕይወቱን በሰጠልን በአምላካችን በመድኃኔዓለም ስም ሰላም እላችኋለሁ። እንደምን አደረ